ዛሬ የምንነጋገረው ስለ ሶስቱ ታላላቅ የሰው ልጅ ጠላቶች ነው። ሰይጣን ጌታችንን በገዳመ ቆሮንቶስ የፈተነባቸው እነዚያ ሶስት ፈተናዎች ዝም ብለው የታሪክ ክስተቶች አይደሉም። እነርሱ የሰው ልጅን ውድቀት ሁሉ ጠቅልለው የያዙ ሶስቱ የኃጢአት ራሶች ናቸው። እነዚህ ሶስት ራሶች ዛሬም በእኛ ሕይወት ውስጥ በተለያየ መልክ ተከስተዋል። በዚህ ቪዲዮ የእነዚህን ራሶች ማንነት፣ በመጽሐፍ ቅዱስ እነማን ወደቁባቸው፣ እኛስ ዛሬ እንዴት እናሸንፋቸዋለን የሚለውን በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጌታችን ለ40 ቀናት ከጾመ በኋላ በተራበ ጊዜ ሰይጣን ቀረበና የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለው። ሰይጣን የፈተነው በሰው ልጅ መሰረታዊ ፍላጎት በሆድ በኩል ነው። አምላክነትህን ለግል ጥቅምና ለስጋህ እርካታ ተጠቀምበት የሚል ስውር መልእክት ነበረው። በመጽሐፍ ቅዱስ ታሪክ ውስጥ ኤሳው ለአንድ ሳህን ምስር ወጥ ሲል የዘላለም ክብሩን ብኩርናውን ሸጠ። ለጊዜያዊ እርካታ ብሎ ዘላቂ በረከትን አጣ። ይሁዳ በ30 ብር ጌታውን አሳልፎ በመስጠቱ መጨረሻው ጥፋት ሆነ። ጊያዝ ነቢዩ ኤልሳ ስም ዋሽቶ ከንዕማን ስጦታ ስለተቀበለ በስስት ኃጢአት ሰውነቱ በለምጽ ተመታ። ዛሬም ድንጋይን እንጀራ ማድረግ ማለት ሙስና፣ ስርቆትና በአቋራጭ መበልጸግ ነው። ያልደከሙበትን መውሰድ፣ ያልዘሩትን ማጨድ ነው። ሆዴ አምላኬ በሚል መርህ ሕሊናን መሸጥ የዚህ የስስት ራስ መገለጫ ነው። ጌታችን ኢየሱስ ክርስቶስ ሰው በእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም በማለት ይህንን የስስት ራስ መትቶ ጥሎታል። እኛም በቃለ እግዚአብሔር በመጥገብ በጾም ስጋን በመቆጣጠርና ባለን ነገር ፈጣሪን በማመስገን ለሌሎች በማካፈል የስስት ኃጢአትን ድል ልንነሳ ይገባል። ሰይጣን ጌታችንን የመቅደሱን ጫፍ እያሳየ መላእክቱ በእጃቸው ያነሱሃልና ወደ ታች ራስን ከዚህ ላይ ጣል አለው። እዚህ ጋር ሰይጣን መጽሐፍ ቅዱስን ጠቅሶ ነው የመጣው። ፈተናው ተአምር አሳይተ በሰው ዘንድ ዝነኛ ሁን የሚል የዝናና የትዕቢት ፈተና ነበር። ራሱ ፈታኙ ሳጥናኤል ዙፋኔን ከእግዚአብሔር በላይ አደርጋለሁ በማለቱ ከብርሃን መላእክትነት ወደ ጨለማ የወደቀው በትዕቢቱ ነው። ንጉሥ ናቡከደነጾር ይህች እኔ የሠራኋት ባቢሎን አይደለችም ብሎ በመታበዩ ልቡ እንደ አውሬ ሆኖ ሳር ለመብላት በቃ። ንጉሥ ኦዚያን በካህናት ሥራ ጣልቃ ገብቶ በትዕቢት በቤተ መቅደስ ዕጣንን ለማጠን በመሞከሩ በለምጽ ተመትቶ ክብሩን አጣ። ዛሬም ሰውን በመናቅና ራስን ብቻ ለማጽደቅ የሚደረግ ጥረት በሃይማኖት ስም ራስን ቅዱስ አድርጎ ማቅረብ የዚህ ራስ መገለጫ ነው። ጌታችን ኢየሱስ ክርስቶስ ጌታ አምላክህን አትፈታተነው በማለት የሰይጣንን ፈተና ድል ነሳ። እኛም እውነተኛ ትሕትናን በመላበስ የሰራነውን መልካም ነገር ሁሉ ከእግዚአብሔር መሆኑን በማመንና ክብሩን ለፈጣሪ በመስጠት ይህንን የትዕቢት ራስ ልንሰብር ይገባናል። ሰይጣን የዓለምን መንግስታት ሁሉ አሳይቶ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው። ይህ የአምልኮ ሽሚያ ነው። ለጊዜያዊ ስልጣንና ክብር ስትል ሕሊናህን ለእኔ አስገዛ የሚል የክደት ፈተና ነው። ሶሎሞን በጥበብ የጀመረ ቢሆንም በስተርጅናው ለባዕድ አምልኮ በመስገዱ መንግስቱ ለሁለት ተከፈለበት። አክዓብና ኤልዛቤል ስልጣናቸውን ተጠቅመው የናቡቴን የወይን ቦታ ለመቀማት ንጹሕ ደምን በማፍሰሳቸው የዘሩትን አጨዱ። በዘመናችን ለወንበርና ለስልጣን ሲባል ደም ማፍሰስ፣ ሰውን በዘር መከፋፈል ወይም ለጥቅም ሲሉ እምነትንና ማንነትን መለወጥ፣ ጥቅሜ ከመጣ ምን አገባኝ የሚለውን ሰይጣናዊ አስተሳሰብ መያዝ የዚህ ራስ መገለጫ ነው። ክብርና ምስጋና ይግባውና አምላካችን ኢየሱስ ክርስቶስ ለጌታ ለአምላክህ ብቻ ስገድ፣ እርሱንም ብቻ አምልክ አለው። እውነተኛው ገዢ እግዚአብሔር መሆኑን ማወቅ፣ ለሰው ሳይሆን ለፈጣሪ መገዛት፣ ይህንን የኃጢአት ራስ የምንቆርጥበት መሳሪያችን ነው። ሰይጣን ለጌታችን ያቀረበው ፈተና የሰውን ልጅ ሁሉ ሊጥልባቸው በሚችላቸው ሶስት ትልልቅ መግቢያዎች ነው። ጌታ ግን በጾም በጸሎትና በቃለ እግዚአብሔር ድል ነስቶታል።
ዛሬም ስስትን በመጽዋት ትዕቢትን በትሕትና ፍቅረ ነዋይን እግዚአብሔርን እና ባልንጀራን በመውደድ እንዲሁም በጾምና በጸሎት በመወሰን እነዚህን 3 የኃጢአት ራሶች እንድንቆርጥ የእግዚአብሔር ቃል ያስተምረናል። ውድ ተመልካቾቻችን ከዚህ ቪዲዮ ምን ተማራችሁ? በኮሜንት መስጫው ላይ አጋሩን። እግዚአብሔር ፈተናን የምናሸንፍበትን ኃይል ይስጠን።